የኛ መሰደብ ከልጆቻችን ትምህርት ማጣት ከማንነታችን ማጣት አይበልጥም እዚህ ጋር ገባች ቆሎጤ ጅኒ ጃንካ ብላ ተሳደበች ወደ ኋላ አይመልሱንም የኛ መሰደብ ለህዝባችን ነው የኛ መሰደብ ለማንነታችን ነው የኛ መሰደብ ለዓላማ ነው ስለዛ የፈለገ ሰው ቢሰድበኝ ተስፋ እንዳትቆርጡ የፈለገ ሰው መሳደብ ይችላል ዓላማ አለንኛ ለተነሳንበት ዓላማ አለን እኛ አገው ቅማንትና ወሎ አብረን ሆነን ማንነታችንን ማስከበር አለብን ወሎ ሲጀመር ኦሮሞ ነው አገው ነው ሁለት ማንነት የለም ሁለት ማንነት ያለው ብሔር የለም ስለዛ ማለት ነው ወሎችም ተነስቷል ላይመለሱ አገውም እንደዛው ቅማንተም እንደዛው ሁሉም ይነሳል እኛ መሰደብ አይደለም እዚህ ገባሽ ሰደብሽን ወደ ኋላ እንመለስም ያጠነክራል እኛ ማለት እኛ አገዎች ሙባረክ ጥንቡ እንኳን ደስ አለህ አቡ ፋኖ ተፈቷል ጥንቡ አቡ ፋኖ ተፈቷል እኛን በመመጡ የጥንብልጅ የገንፋም ዘር ተረበናታችሁ አታስገቡ ሰው አታስገቡብኝ ሰው አይደለም እኮ አውሬ አታስገቡብኝ እኛን ማለት ነው ቢስማር ነን እኛ አገዎች ካሁን በኋላ ቢስማር ነን በተመታን ቁጥር እንጠነክራለን ኦኬ እኛ የማንነታችንን ጥያቄ እየጠየቅን ያለነው ቢስማሮች ነን ቢስማር ደግሞ በተመታ ቁጥር ይጠነክራል እንደዛ ቁጥር በሰደባችሁ ቁጥር እየጠነከርን እንጂ እየተበታተን ልትበትኑ አንችሉ ስድብ አገር አያፈርስም በስድብ አገር አይመራም ፋኖ አሰልጥነው የለቀቃችሁ ግሩፕ ውስጥ ማለት ነው ስድብ ነው ፋኖ ግሩፕ ውስጥ የሚያሰለጥናችሁ አረብ ሀገር ያላችሁ ቦቅባቃዎች ማለት ነው ስድብ ነው የሚያስተምራችሁ ስደባቸው ገስት ላይ እየገባችሁ ስደባቸው በኮሜንት ስደባቸው አጥፋቸው ሪፖርት አድርጓቸው እንደዚህ ነው እኔ አካውንቴ ሊዘጋ ይችላል ግን እኔ ልሳኔ አይዘጋም ገባችሁ ማን ካንተ የትኛው ዮኒ ነህ ተናገር እጅስት ናውጣ በዮኒ ማኛ ስም አትነግድ ሽንታ ውጣ ቀጥሉ እዚህ ጋር መናገር የምችሉ ድምጽ ማስተላለፍ የምችሉ 2100 ሰው አለ ቀጥሉ ስለማንነታችሁ የኦሮሞ አርቲስቶች ከናንተ ጋር ነን ብሏል ለምሳሌ አርቲስት ቱፋ ዌልካም ብለናል በኦሮምኛ አስተላልፍ እኔ ተረግማለሁ ከፈለክ ማለት ነው አንዳንድ አርቲስት ከኛ ጋር የኦሮሞ ህዝብ እኔ ለኦሮሞ ህዝብ ጥሪ ማቀርበው ድምጽ ሆናችሁልን የኛም ማንነት ጨብልቆ አማራ ናችሁ እየተባልን ብዙ አመት ኑረናል አሁን ደግሞ በቅቶናል አይ አም ኖት አማራ አይ አም አገው ትላንት ዛሬ ወደፊትም አማራ ነው ታንቀሙት ከቻልኩ ጉበት ክንታ ከምሽን አንተ ጃርት ፊት ጋላ አማራን አይከፋፍልም ነውዴ ምናሽ ታንቀሙት ጉበት ክንታ ከም ያ ጉበት ክሬ በግድ አማራ ነው አምሮህን የታመምክ ጉበት አይደለም የታመመው አማራ አይደለም በግድ ነው እንዴ ወአለይኩም ወራህመቱላሂ ወበረካቱ ሙባረክ ወንድሜ እንዴት ናችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ አማራ አይደለንም አትሳደብ ሁሉም ለማራ እንሆናለን እንደ በእናት ወንጀልህን እንዲሟጡልህ አንተ አትሳደብ እሺ በተለይ እናትሽ እንዲህ ምናምን አትበለኝ ነው ወንድም እንዳገውነት የፈለከውን አገውነኝ አያም አገው ፈርስት ያባቴን ደም ሁሉም ሰው መብቱ ሊከበር ይችላል አገውነኝ አገውነቴ እንዲከበርልኝ ፈልጋለሁ ቄሮ አጀላ በይዴቢ ምንድነው እኔ አገውነቴን ማስከበር አልችልም እንዴ አገውነቴን ማስከበር አልችልም እንዴ አገው የሚባል ብሔር የለም አገው አማራ ነው በግድ ነው እንደብጭሉበት እኔ አማራ አይደለሁም ጉድፈቻ ኦሮሞ ነኝ በደሜ ደግሞ አገው ነኝ አገው ኩሽ ነው መብት ነው
ሙሉ መብት ሰጥተናል። ሙባረክ አገው ኦሮሞ መከራከር ሙሉ መብት ነው። ከአንተ በላይ ኦሮሞ ታጋይ መሆን የሚችል ሰው የለም። እሱን ግልጹን ነው የምነግርህ። በጣም ነው እናፊ አገው ታቴ የተነታቴ ጎንደር ታቴ whatever you have to do ga at oromo braga fadabat at go to oromot anam jolen mubarak birrin nyaate male ega siknen baganyat yo nyaate injira nelle rakkon kabuj garu amal la set oromo hinkab softa oromo dabarsten kenitu wangonu kan yetanabben no sara tiktok ላይ ገብቷል I really respect you baka በጣም respect አድርግሻለሁ ያራዳልች በቃ ተዳኒም ቤት አገው አሁን ለምሳሌ ዳልቻዬ እንዳንድ ኦሮሞ ልጅ ማለት ነው ኦሮሞን ሁሉ ያመሰግናለሁ ለምን አባቴን ተቀብሎ በክብር ከኔ በላይ የሚወደው ሰው የለም ኦሮሞ ማለት ነው ለምን የጉድፈቻው ልጅ ስለሆንኩ ማለት ነው አባቴ በሞጋፈቻ ኦሮሞ ሆነ ካንተ በላይ ጉድፈቻን ብትሆን ማለት ጉድፈቻ በኦሮሞ ክብር አለው ጉድፈቻ ንብረት ውርስ ራሱ ሲሰጥ መጀመሪያ ለጉድፈቻው ነው የሚሰጠው ለሞጋፈቻ ችግር የለውም ኦሮሞ ሆኖ አቃፊ የሚባለው እኮ እያሳደደ እየደከለ ስለወለደ አይደለም አባት የሌለው ልጅ ያሳድጋል ኦሮሞ ጎዳ ገብቷል አማራን ያሳድጋል ኦሮሞ ያረጋል መሬት ይሰጣል ልጁን ይድራል ሶ እኔ አንተ ያንተ አገውነት ሳይሆን እኔ የምታየኝ ያንተ ኦሮሞነት ነው ይኖም ሳይን አሁን አማሮች አሉ አንዳንድ አማሮች ኦሮሚያ ውስጥ እኛ ጋር አሉ ከኦሮሞ በላይ ኦሮሞ የሚሆኑ አማሮች አሉ በመጥፎ ሳይድ ሳይሆን በቃ የሚኖርበትን አካባቢ አክብሮ ከህዝቡ ጋር የሚኖሩ ማለት ነው እንዴ አገው መሆን እኮ ኃጢአት የለውም ኦሮሞ መሆን ኃጢአት የለውም አማራ መሆን ኃጢአት የለውም ትግሬ መሆን ኃጢአት የለውም ግን ምንድነው እኛ አሁን የኦሮሞ ትግል ምንድነው በእኛ ሀገር ከሀገራችሁ መጣችሁ ምንም ነገር አትንገሩን ምን ሰራውን ነገር ለኛ አትንገሩ እኛ እናውቃለን እኛ ትላልቅ ሰዎች ነን ነው የሚለው ኦሮሞ አገሬ ላይ መጣ ተዘዘኝ ራሴ ልዘዝበት እኔ አንተ ሀገር መጥቼ እያዘዝኩ አይደለም ያንተ ሀገር መጥቼ ኦሮምኛ ይወራልኝ እያልኩ አይደለም እያለ ነው ኦሮሞ እኮ የሚለው በአገሬ ላይ በቋንቋዬ ለስራ ልጆቼን በኦሮምኛ ላሳድግ ባህሌን ላሳድግ ነው እንዴት ታሳድጋለህ ነው አንተ የምትጠላው በኦሮሞነት እንጂ በአገውነት አይደለም አንተው ለኔ ትልቅ ኦሮሞ ነህ አገው መብት ነው ብዙ ጊዜ አገዎች ወደ ኦሮሞ ይቀርባሉ ለምን ዝርያችን አንድ ነው የፈርዖን ልጆች ነን ፈርዖን ኢምቤታ ሙባረክ መጽሐፍ ቅዱስ ቁርአን ላይ እንግራ ዛሬ ይሳት ነው ኩሽ ፋሚሊ ብሮ እኛ ስማ የጀግና ዘር ነን ለዛ ነው ኦሮሞውን አገር ሲይዛይታል በ5 አመት ምን እንዳስመሰለው ፈረንሳይን እኮ ነው ያስመሰላት አዲስ አበባ አይታላ ዶክተር ተተፍንፍኔ ውስጡን ለቄስ ግን ያው ላዩን ፈታ አድርገናል ለምን 27 አመት ምን አደረጉ እነሱ ምንም አስፋልት ተዘዱ ነው ዛሬ እኮ ፊንፊኔ ቦቲ የዞረ የውሃ ቦቲ የዞረ እኮ ከተማው ይታጠባል ልክ እንደ ውጭ ሀገር እድገት ከዚህ ነው የሚጀምረው ግብር ለአገር ክብር ሲጋለ ሙቤ ግብር ለአገር ክብር አሁን ኦሮሞ ሲገዛ ብዙ የኦሮሞ ባለሀብቶች እየተጎዱ ነው ምናምን ግልጽ ነው እየተጎዱ ነው ግን ያው ይሄ መንግስት ሲመጣ ሁሉ ያልነበረው ወጥቷል ወያኔ ያለውን ብር እንዳለ በኦራል ጭና ጠፋች እየታገሉ ነው እናም ሳይን አንዳንድ ችግሮች ሀገር ውስጥ አሉ ይስተካከላል ማይስተካከል ነገር የለም ግን በሰማት አመት ፊንፊኔን ለንደንን አስመስሏል አብቹ አባመላ እኔ በበኩሌ ወደዋለሁ በቃ አይላብም የስራ ሰው ነው የስራ ሰው የሚጠላ ሰው ስራ የማይወድ ሰው ጧትና ማታ ይሰራል አዎ ስለዚህ አትከታተሉኝ ውጡልኝ እኔ አገውን ማንነት አስመልሳለሁ እኔ ኦሮሞ ነኝ ግን በጉድፈቻ ስለሰጠኝ ኦሮሞነት ደስ ብሎኝ ተቀብዬ እየኖርኩ ነው ግን ለአባቶቼ ማንነት ደግሞ እንዲመለስላቸው እታገላለሁ ማንንም አያቆመኝ ሙባረክ እንዳይሰማ አንዳንድ ልጆች ወይ ጠጥቶ መርቅኖ ደስ ብሏቸው በሆነ ሙድ ምናምን ካንተ ጋር ሲጎራበጡ ሙባረክ ጉራጌ ነው ስልጤ ነው አገው ነው ቢልህ ችግር የለም ጉራጌም በእኛ ነው ስልጤም በእኛ ነው አገውም በእኛ ነው ሁሉም በእኛ ነው ኢቭን ይሄ አማራ የሚባለው የኦሮሞ ልጅ ነው አብዛኛው ቡና ቤት ተወልዶ ቡና ቤት ማድረግ ነው በብዛት አባቱ ስለማያውቅ ነው በቋንቋ የሚለጠፈው
አማርኛ ቋንቋን ኦሮሞን አሰርቶ ያመጣው እነ ልጅ በካፋ እነ አፄ ጹኒዮስ እነ ራስ አሊ ኦሮሞች እኮ ናቸው። ላሊበላ ፋሲለደስን የሰሩት ኦሮሞች ናቸው። አብዛኞቹ ባሬላ እና አካፋ ሲሸከሙ የነበሩ ልጆቻቸው ነው። ዛሬ አማራ ችግር የለውም አማራ መሆን። እኛም ድሮ ኦርቶዶክስ እያለን አማራ ነበርን። አንድ ኦሮሞ አማራ ሲሆን ምንድን ነው የሚባለው? ድሮ ታውቃለህ? ሙባረክ እሺ፣ ምንድን ነው የሚባለው? ቤታ ስም አለው። አንድ ኦሮሞ ክርስትና ተነስቶ ሙባረክ ሲሆን ምን እንደሚባል ታውቃለህ? መጀመሪያ አማራነት ሲሰጥ አማራነት የሚሰጥ እኮ ኦርቶዶክስ ቤተክርስቲያን ላይ እኮ ነው። አማራ የሚባል ህዝብ እኮ ሊሰጥህ አይችልም። ይሄ አማራ የሚባል ህዝብ ራሱ ኦርቶዶክስ ሰጥቶት ነው አማራነት ነው። አማራ የምትሆነው ድሮ ብልጥ ስትሆን ስልጣኔ ሲገባ በዘመኑ የነበረውን የሳባ ፊደል ማንበብ ስትችል አማራ ትሆናለህ። ብዙ አባቶቻችን አማራ ሆነዋል፣ ግን አሁን ኦሮሞ ሆኗል። በወያኔ ጊዜ እንዴት ኦሮሞ ሆኑ? ነቁ፣ አልገባቸውም። የዛኔ በነበረው ስልጣኔ ኦርቶዶክስ ጋላ ገበር የሚባል ነገር አለ። ጋላ ገበር ምንድን ነው ታውቃለህ? ሙባረክ ላይክ የለበስከው ጃኬት ኦሮሞ ነህ አማራ ነህ ላዩ ውስጥ ገበር ግን ጋላ ገበር ጀደን ይወሰን። በቅርብ ጊዜ የተቀየረው ኃይለ ሥላሴ ሲወርቅ የተቀየረ ነገር ነው። ስሙ እንደዛ ነበር። ሶ አሲንኮሪ አቺንኮሪ ወልጌቲን ኮረማ ጀዳ ኦሮሞን ሙቤ ኢትፉፍ ሜሲ ጨቀሳ አጀንዳ ከሰለ እምበን ጨብሰሲ ሰና ባጨብሳት ያን ገለቶ ዋን ሁረት ሞዴሬተር ከየን ካፍቴራ ዴሮ እንካሲ እንዴቢያ ሰላም ሙባረክ ሰላም እንዴት ናችሁ? አለን። መልእክት ነበረኝ። የምን? በእኛ በወሎ ማለት ነው። እሺ። ወሎ ላይ በራያም በወሎም አካባቢ በፊት በባርነት ገዝተን ያመጣናቸው ጋላዎች ነበሩ። የወሎ መብረቅ የወለዱ ምናምን ለምን እነሱን መጥታችሁ አትወስዱልንም? ቡሽቲ ማለት ነው። እንደዚህ አይነት ቡሽቲ አለ። ላላ ጋላዎቹ መጥታችሁ ሰዱልና እናንተ ቡሽቲ ልጅ ባሪያ ካንተ የበለጠ ባሪያ እዚህ ምድር ላይ የለም። ጥንባታም የጥንብለኝ ማለት ነው። ዳርቻ እዚህ እያየሁ አይደለም እንዴ? ልታስረግን ነው ደግሞ ህዝቡን። ቡሽቲ ማለት ነው። ታልኝ የአገው ልጆች እየገባችሁ ድምጻችሁን ማሰማት ትችላላችሁ። ቤቱ የእናንተ ነው። መሳደብ በቃ ፋኖ ነው እኮ የሚያስተምራቸው። ተሳደቡ፣ እንዲህ ተሳደቡ፣ እንዲበሉ፣ ጋላ በሉ ምናምን እያለ የሚያሰለጥናቸው ፋኖ ነው። እንኳን በሰላም አማራዎች ናቸው እንጂ ዋና አማራዎች ናቸው። ዋና አማራዎች ናቸው። እሺ ቀጥል። እኔ የጋለሞታ ልጆች ዋና አማራዎች ናቸው እንደዛ የሚሉት። በጣም ቀጥል። ማነሽ እንት የምትነገሪው ተልኮ ያላቸው ዋና አማራዎች የሚባሉ ኢሊቶች ምድረ ልጋጋሞች አማራ የሚባል ማህበረሰብ እንኳን የለም። ለአማራ ተናጋሪው ግን አስቀያሚ ፍጥረቶች ናቸው። የነሱ ተልኮ ያለባቸው ናቸው እኮ እነዚህ እየመጡ የሚደነፉት። እስኪ ሲጀመር ማወቅ ያለባቸው የተከበረን ህዝብ እንደዚህ ብሎ መስደብ ተገቢ አይደለም። ይኩሽ የተቀደሰ ማህበረሰብ ነው። ኩሽ የተቀደሰ ማህበረሰብ ነው። ከኩሽ የተቀዳ በሙሉ ትውልድ የተባረከ ነው። ይህን ማወቅ አለባቸው። እኒህ ደንቆሮች ዘር የላቸው፣ ታሪክ የላቸው፣ ማንነት የላቸው፣ ስብዕና የሌላቸው መሳደብ ነው ስራቸው። በጣም ይገርማል። እስኪ በማን አባታቸው ታሪክ ነው የሚቀራሩት? እኒህ ቅሪታሞች